ችግሩ ግን እኔ ደፋሩ እንዳልወድም። ለምን? እንዳመጣጣችሁ አካሄዳችሁም ድፍረት የተሞላበት ነው። ስማ፣ ማን ታውቃታለህ? ፊዮ ትባላለች። የእጹብ ጓደኛ ናት። ምን አባል ትሆን ነው? እጹብ ሳትመጣ ላውራታ መጣሁ። ኧረ አንተ ልጅ ተው። ደርሻለሁ፣ ውጪ እንጂ። ዛሬ ነው አይኔ ማየት መቻሉን ያረጋግጥኩት። አቤት። ስምሽ ረጅም ነው ልበል? ስጠራው ግን የከበደ አትመስልም። ጥሩ ተጫዋች ነሽ። ግድ ነው። ሊጉን አክብዳችሁት አይደል? ኢዛና እባላለሁ። እጹብ ከጓደኛሽ ጋር ሙክሽ ናቸዋ። እንዴት ግን አይቼሻላት? ዛሬ አይደል ማየት የጀመርከው? ለዛ ይሆናላ። ኧረ ጨዋታ። ደፋር ነህ። ችግሩ ግን እኔ ደፋሩ እንዳልወድም። ለምን? እንዳመጣጣችሁ አካሄዳችሁም ድፍረት የተሞላበት ነው። ከራሳችሁ ፍላጎት ውጪ ለሰው ስሜት ግድ የላችሁም። እሱ ደግሞ ያስፈራል። ለአንቺ ስልፈር ይሆናለዋ። ማንነት ሲደበቅ እንጂ ሲተው አይተን አናውቅም። ወይኔ ተበል። አጀሬው ጓደኛዬን ምንድን ነው የምትላት? ኧረ ምንም፣ አንቺን እያጣበቅኳት ነበር። በስርዓት አንተም ይጠፋኝ። ኔቲዮ ሰዓት ረፍዶብናል። ቲዮ አውቄ ነበር እንደዋሽ። እጹብ ልሸኛችኋ። ቤተክርስቲያን ነው የምንሄደው። ልብስን ቀይርና አብረን እንሄዳለን። ጠብቀን እሺ።